በጣም የተቸገርንበት በቅዳሴ ሰዓት እነዚህ ካሜራማኖች እጅግ በጣም ያስቸግራሉ። ቪዲዮ የሚቀርጹ ለሰርግ የሚመጡ እነዚህ ሰዎች በቃ እነሱ ለሰርጉ መቅረጻቸውን እንጂ ቅዳሴው ለነሱ ምንም ማለት ሰው እንደ ጤፍ የሚቆጥሩ ከሚነግራቸውም ሰው ስርዓት የማይቀበሉ እና የሰውን አይምሮ ቢረብሹ ያስቀዳሹን ትኩረት የሚሰርቁ በጣም ከባድ ነው። ሆኖ ጥንቃቄ ጭምር ያስፈልጋል። እኔ ወደፊት እንደሚከለከል ጭምር አስባለሁ። በቃ መልካም እኮ ነው፣ ውጭ ላሉ ሰዎች የሚጠቅማቸው አለ። ግን አስቀምጦ የሆነ ቦታ ሲጀምር መቅረጽ ራሱ የተከለከለ መሆን አለ። መቅደሱ አይቀረጽም። አንዳንድ ሰው ዙም አድርጎ መንበሩ ላይ ያለውን ሁሉ የሚያሳዩ ሰዎች አሉ። እንደዚህ ከሆነ ለምን አንገባም? ተጠቅለን ሁላችንም እንግባና ያው መቅደሱ እስከሚችለን ድረስ እዛው እንቆይ። በቃ አንዳንድ ሰው እንደዛም ያደርጋል። ስውር የሚሆኑ ለምእመናን እንዲታዩ የማይደረጉ ከክብር የተነሳ ከበረከት የተነሳ ከስርዓተ ምስጢር የተነሳ ስውር እንዲደረጉ የሚደረጉ በማህፈድ የሚሸፈኑ በመጋረጃ የሚሸፈኑ ነገሮች አሉ።